ሰላም እንዴት ናችሁ? የሃይሌ ቴክ አካዳሚ የዩቲዩብ ቻናል ቤተሰቦቻችን፣ በባለፈው ቪዲዮ ኢሜል እና ዩቲዩብ አከፋፈት አይተናል። ዩቲዩብም ከፍተን ውስጡ ያሉ ሴቲንጎችን አስተካክለናል። በዛሬው ቪዲዮ ደግሞ ባነር እና ሎጎ እንዴት እንደምንሰራ እንመለከታለን ማለት ነው። ያው የዩቲዩብ ቻናላችንን ስንከፍት ያው መጀመሪያው እና ዋናው ስራችን ቻናላችን ገጽታ ማስተካከል ነው። ሰዎች ወደ ቻናላችን ሲመጡ የመጀመሪያው የሚያዩት ነገር ሎጎና ባነራችንን ነው ማለት ነው። ይህ ደግሞ ቻናላችን ፕሮፌሽናል እንዲመስልና ብዙ ተከታዮች ወይም ሰብስክራይበሮች እንዲኖሩን ያግዛናል ማለት ነው። እና በዛሬው ቪዲዮ ደግሞ ምንም አይነት ዲዛይን እውቀት ሳይኖረን በነፃና በትንሽ ደቂቃ ውስጥ መስራት የምንችለው የዩቲዩብ ሎጎ እና ባነር መስራት እንዴት እንደምንችል በቪዲዮ እናያለን ማለት ነው። ቪዲዮን ላይክ በማድረግ ጀምሩት፣ እስከ መጨረሻው ተከታተሉ። እና በዚህ ቪዲዮ ደግሞ ሎጎ እና ባነር የምንሰራው ካንቫን ተጠቅመን ነው። ካንቫ ያው ላፕቶፕ ላይ ወይ ኮምፒውተር ላይ ከሆነ canva.com ብለን ገብተን ዳውንሎድ ማድረግ እንችላለን። ስልካችን ላይ ደግሞ ፕሌይ ስቶር ላይ ወይም አፕ ስቶር ላይ ገብተን ካንቫ ብለን ስንጽፍ ይመጣልናል። እሱን ኢንስቶል አድርገን ወደ ስልካችን ከዛ መጠቀም ነው ማለት ነው። ሎጎ እና ባነሩን ከመስራታችን በፊት የሚያስፈልጉን ማለት ሳይዙ የሎጎ ሳይዝ ክብ ስለሆነ 800 በ800 ፒክስል ነው። ባነር ሳይዙ ደግሞ 2560 በ1440 ፒክስል ነው። ይህንን ያው በቲቪ እና በኮምፒውተር በስልክ ሲከፈት የተለያየ ቦታ ነው የሚያሳየው። ስለዚህ ጽሁፎችን በስልክም በደንብ እንዲታዩልን ሴፍ ኤሪያ የሚባለው ዛሬ ስንከፍተው እናየዋለን። ካንቫውን ሴፍ ኤሪያ በሚባለው መካከለኛ ክፍል ላይ ነው መጻፍ ያለብን፣ ጎላ ጎላ አድርገን ማለት ነው። ስለዚህ አሁን የሎጎ አሰራር እናያለን ማለት ነው። ኮምፒውተራችን ላይ ካንቫን ለመጫን ካንቫ ፎር ፒሲ ዳውንሎድ ብለን እንጽፍና ከዛ ኢንተር ስንለው ይህን ያመጣልናል። ከዚህ የመጀመሪያውን www.canva.com ዳውንሎድ የሚለውን ስንነካ ወደ ኮምፒውተራችን ላይ ይጭንልናል ማለት ነው። ዳውንሎድ ፎር ካንቫ ይላል። ይህን ስንነካው ይገባል ማለት ነው። እኔ ስለጫንኩት አሳያችሁ። ያው ካንቫን እንከፍተዋለን። ዩቲዩብ ሎጎ ከመጀመሪያው ለማሳየት እዚህ ጋር ካንቫ ሎጎ አለች። እሷን ስንጫን ኢንተርፌሱ ይህን ይመስላል ማለት ነው። ከፊቸው ስለነበረ ነው። ቆይ ያው ካንቫ ስከፍት ይሄ ነው ኢንተርፌሱ፣ ይህን ይመስላል። የተለያዩ ያው ዌብሳይት ኢሜል የምፈልግ ከሆነ የተለያዩ ሶሻል ሚዲያ እዚህ ጋር ሆም ፕሮጀክት ቴምፕሌቶች አሉ። የተለያዩ ኤአይ ጄኔሬት ማድረግም ከፈለግን አለ። እዚህ ጋር ሶሻል ሚዲያ የሚለውን እንነካውና ዩቲዩብ ሎጎ ብለን እንጽፍለታለን። ዩቲዩብ ቻናል ሎጎ ብሎ ይመጣል ማለት ነው። ከዛ እኛ መስራት የፈለግነው ሳይዝ ካለ ብላንክ ስፔሱ ላይ መስራት እንችላለን። እዚህ ጋር ቴክስቶች አሉ። ከዛ አፕሎድ ማድረግ የፈለግነው ካለ አፕሎድ ማድረግ እንችላለን። እዚህ ላይ የተለያዩ ቱሎች አሉ። እዚህ ጋር ያው ስንነካው ቱል ላይኖች አሉ፣ ሼፕ አለ። እዚህ ጋር ቴክስት ደግሞ ከፈለግን ይሄው ቴክስት መጻፍ እንችላለን። ኤሌመንት ደግሞ የተለያዩ አይከኖችን እዚህ ውስጥ ከፈለግን ማስገባት እዚህ ጋር መጠቀም እንችላለን።
ከዛ ቴምፕሌት ልበለውና እኛውን እናውርዳት። ከዛ ባለፈው የከፈትነው ኃይሌዜ ዘውዴ የሚል የዩቲዩብ ቻናል ከፍተናል። ስለዚህ የሱን እዚህ ጋር ኤች ጽፍለታለሁ። በዚህኛው ደግሞ በኤስ ፋንታ ደግሞ ዜድን ጽፈዋለሁ ማለት ነው። ዜድን ጽፈታለን። ያው ቀለል አድርገን ለመስራት እንሞክራለን። ይሄን ትንሽ እናስተካክለው። ከዛ ከስራ ኃይሌ ዘውዴ ብለን እንጽፍለት። ባክግራውንድ ከለሩ ምንምረት ለዚህ ያው ለምሳሌ ኦሬንጅ የምናደርገው ሰርክል ቢሆን ደግሞ የተሻለ ነውና ሰርክል ነው። እዚህ ጋር ስናያቸው የሆነ የንጉስ አይነት ኮከብ ነገር ያለባቸው እነዚህ በክፍያ ናቸው። እነዚህ ሌላ ነገር የሌለባቸው ግን ነፃ ናቸው፣ ፍሪ ናቸው፣ መጠቀም ይችላል። እነዚህን የምንነካ ከሆነ ግን ክፍያ ነው ያስከፍሉናል። ስለዚህ እናስተካክለው ማለት ነው። ያው እዚህ ጋር የጠፋው ባክግራውንዱም ነጭ ስለሆነ ቴክስቱም ነጭ ስለሆነ ነው ያልታየው፣ ግን ተጽፏል። ባክግራውንዱን እዚህ ጋር ጥቁር እናደርገዋለን። የቴክስቱን ከለር ብንቀይርለት ቢጫ ብናደርገው፣ ቢጫ ብዙም አያምር፣ ብላክ አድርገን ነው።
ይህን ጽሁፉን ብላክ ብናደርገው አሪፍ ነው የሚመስለው። ሰርቻለሁ። ያው አሁን አስተካክለን ጨርሰናል ሎጎአችንን። ስለዚህ ይህን ሼር የሚለው ላይ እንነካና ዳውንሎድ እናደርገዋለን። ቆይ ከሱ በፊት እዚህ ጋር ስም እንሰጠዋለን። ዋይት ሎጎ እንበለው። ከዛ እዚህ ጋር ሼር የሚለው ላይ እንገባና ዳውንሎድ፣ ከዛ ፒኤንጂ ፎርማት አድርገነው ዳውንሎድ እንለዋለን። እዚህ ዳውንሎድ ላይ ይቀመጥልንና ሴቭ። ከዛይ ሎጎአችን ይሄን ይመስላል ማለት ነው። ሎጎአችን ይሄን ይመስላል። ሎጎአችንን ጨርሰናል። አሁን ደግሞ ቀጣይ የምንሰራው ባነር ይሆናል ማለት ነው። ከዛ እዚሁ ፕላስ ምልክቷን እንነካና ዩቲዩብ ባነር ብለን እንጽፋለን። ከዛ እዚህ ጋር ቴምፕሌቶች አሉ የተለያዩ እዚህ ስር በራሳችንም እንሰራለን ካለን እዚህ ጋር ይቻላል። ግን ቀላሉ መንገድ ቴምፕሌት ስላለ ከዛ ላይ የምትፈልጉትን መርጣችሁ ከዛ ለቻናላችሁ የምትጽፉለትን ስም መጻፍ ነው። ባነር ሴፍ ኤሪያ ሴፍ ከዚህ ውስጥ እንፈልግና ለኛ ዩቲዩብ ይስማማል የምንለውን ባነር መርጠን በራሳችን ኤዲት እናደርገዋለን ማለት ነው። ጽሁፉን እንቀይረዋለን፣ ስሙን እንቀይረዋለን። ይሄንን እንምረጠውና ይሄንን መረጥን። ከዛ ይሄንን ኤዲት እናደርገዋለን። ባክግራውንዱን እዚህኛውን ደግሞ እንደዚህ ቢሆን ከዛ ይሄን ፎቶ እናነሳዋለን። እንጽፍለታለን። እናጠፋዋለን። እዚህ ጋር ያሉትን ይሄንን እናጠፋዋለን። ከዛ ሲስር ከዛ ሰብስክራይብ የሚል በተን ነው የፈለግኩት ነው። ኢለመንት ላይ እንግባና እስቲ እንፈልግ ሰብስክራይብ ብለን ማለት ነው። እዚህ ጋር ሲኦል ብለንም ስናየው በደንብ ያመጣልናል። ያው ይሄ ምርጥ ነበረ፣ ግን በግዢ ነው። ይሄ በግዢ ነው። ይሄ በግዢ ነው። ፍሪዎቹን ብቻ ነው እኛ መውሰድ የምንችለው።
ኦዲዮ ከፈለግን አለ፣ ቪዲዮ ከፈለግን አለ፣ ፎቶ ከፈለግን አለ። ይሄኛውን አሳጥረን ወደ እንትኑ ላይ እናስገባዋለን ማለት ነው። ሎጎአችንን እዚህ ጋር እናስገባለን ማለት ነው። ቅድም የሰራውን ሎጎ እዚህ ጋር ማስገባት እንችላለን። የዚህ ከለር እና የዚህኛው ከለር እንዲመሳሰል ማድረግ እንችላለን። ተመቸኝ። ይህንንም አልወደድኩትም። እዛ ቴምፕሌት ላይ ያገኘኋቸው ሰብስክራይበር የሚለው ብዙ ያገኘኋቸው ስላልተመቹኝ ክሮም ላይ ለግባና ሰብስክራይብ ብዬ ጽፌ ኢሜጅ ላውርድ። ከዛ እሱን እዛ አስገባዋለሁ። ይሄኛው ቢሆናል ለምሳሌ ከዛይን ሴቭ ኢሜጅ ስለሆነ ዳውንሎድ ላይ አደርገዋለሁ። ከዛ ቢጂ ሪሙቭ ብዬ ጽፍና ከዛ ባክግራውንዱን ሪሙቭ አድርገዋለሁ።
ከዛ ይሄን ፋይል እናስገባለን ማለት ነው። ሰብስክራይብ ነው የሰራነው ባነር ደግሞ ይሄን ይመስላል። እስቲ ይሄን ደግሞ HZ ባነር ነው YT ከዛ ይሄን ሼር እንለውና በፒኤንጂ እናወጣዋለን። ፒኤንጂ እንለዋለን ዳውንሎድ ያው ባነራችንና ሎጎአችንን ሰርተናል። ከዛ አሁን ደግሞ ወደ ዩቲዩብ እንከፍትና ዩቲዩብ ቻናል ላይ የከፈትነው ቻናል ላይ ዩቲዩብ ስቱዲዮ ውስጥ ከፍተን እንጭናለን ማለት ነው። ዩቲዩብ ስቱዲዮ የሚለው ውስጥ እንገባለን። ከዛ ከስተማይዜሽን የሚለውን እንጫናለን። ከዛ ዩቲዩብ ስቱዲዮ ከገባን በኋላ ከስተማይዜሽን ስንል እዚህ ጋር ባነር ኢሜጅ እና ሎጎአችን እዚህ ጋር እንድናስገባ ያመጣልና ማለት ነው። ከዛ አፕሎድ የሚለውን ተጭነን ባነራችን ይሆንና እዚህ ጋር ይሄን እናስተካክላለን። ከዛ አሁን ለምሳሌ እንዲህ ስለሆነ አሁን ይሄን ሳይዙን ስላየ ነው እቺን መሀልዋ ናት፣ እቺ አራት ማዕዘኗ ናት በስልክ የምትታየው። ወደ ላይ ከሆነ ቲቪ በዚህ በኩል ዴስክቶፕ ይታያል ማለት ነው። ስለዚህ እዛ ጋር ሄደን እናስተካክለዋለን ማለት ነው። የሰውየውን እናጠጋገዋለን። ጽሁፉን ምናምን ስናጠጋገው ትክክል በስልኩ ልክ ይመጣልናል። ስለዚህ ይሄንን አፕሎድ ሳልለው የቅድሙ ካንቫ ላይ እንገባና እቺኛውን እናስተካክላለን ማለት ነው። እስቲ አሁን አስተካክየዋለሁ። ከእንደገና ሼር እና ካንቫ ውስጥ እንዳለው ማለት ነው ዳውንሎድ ፒኤንጂ እናደርገውና ከዛ እዚህ ጋር YTHZ ባነር አንድ እንለዋለን እዚህ ጋር ለመለየት ማለት ነው ከቅድሙ ጋር። ከዛ ሼር ዳውንሎድ ፒኤንጂ ፎርማት አድርገን ዳውንሎድ እናደርገዋለን። ከዛ ዳውንሎድ ላይ ሴቭ እንለዋለን ማለት ነው። ከዛው ወደ ዩቲዩባችን እና አፕሎድ የሚለውን ነክተን ይሄኛው ይመስለኛል። እስቲ አሁን ላይ ትንሽ ተስተካክሏል። አሁን ላይ ይታያል። ቪዌብል ኦን ኦል ዲቫይስ። አሁን ስልክ ላይ እንደዚህ ነው። ዴስክቶፕ ላይ ይሄ ነው የሚታየው። ሙሉ ደግሞ ቲቪ ላይ ይታያል። ስለዚህ ይሄንን ደን እንለዋለን ማለት ነው። አያችሁስ? ስልክ ላይም ሲሆን በደንብ ጥርት ብሎ ይታያል።
ያው ሌላ ጊዜም ይሄ አሁን የሰራችሁት ባነር ካልተመቻችሁ ከሌላ ጊዜ መቀየር ይቻላል። አሁን ደግሞ ሎጎአችንን እናስገባለን ማለት ነው። ሎጎአችን እቺ ናት። በጣም አሪፍ ነው፣ ወድጄዋለሁ። ሎጎአችን ደግሞ ይሄን ይመስላል ማለት ነው። ከዛ ሁለቱን ማስገብተን ሲጨርስ ፐብሊሽ ሪቪው ቻናል ማለት እንችላለን። እዚህ ጋር ከፈለግን ሪቪው ስንለው ሪፍሬሽ ኦኬ ፐብሊሽ ስላላልነው እዚህ ጋር አያመጣልንም። አዲስ ያስገባነው ሎጎ ምናምን ስለዚህ እዚህ ጋር ፐብሊሽ እንበለውና እዚህ ጋር ይቀየራል። ሪፍሬሽ ማርክ አሁን ተቀየረ ማለት ነው። ይሄው ሎጎአችን ይሄን ይመስላል። ከዛ ይሄው ቻናላችንም ይሄው ባነራችን ይሄን ይመስላል። ሎጎአችን ይሄው ምንም ቪዲዮ አልለቀቅንም። እንግዲህ በቀጣይ ደግሞ ቪዲዮዎችን ስንለቅ እንዴት እዚህ ጋር ቪዲዮአችን ይታያል ማለት ነው። አዲስ ስለሆነ ነው። ይሄን ይመስላል ሎጎና ባነር አሰራር በካንቫ። በስልካችንም ያው ተመሳሳይ ነው። ስልካችን ላይ ዳውንሎድ እናደርገዋለን። ከዛ በኋላ ባነር ላይ አሁን እንዳየነው ባነር የሚለውን ቴምፕሌት ነክተን ፈልገን በሚስማማንን ኤዲት አድርገን ማስገባት ነው። አሁን እንደሰራውላችሁ ማለት ነው። ስልክ ላይም ያው ነው፣ ተመሳሳይ ነው እና ይሄን ይመስላል የዛሬ ቪዲዮ። ያው ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ አርጉ። ኮሜንትም የተለያዩ ጥያቄዎች ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።